ሰላም ሰላም ውድና የተከበራችሁ የብራንድ ቱብ ተከታታዮች እንደምንቆያችሁ ሁሉ ሰላም ሁሉ ደህና ነው፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛ እየተትረፈረፈ ይሁን። እንዴት ናችሁ? ደህና ናችሁ ወይ? ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ለቤቱ አዳዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በትህትና እጠይቃችኋለሁ ማለት ነው። ሁልጊዜ እንደምለው እንግዲህ የተጠቀምኩትን የጠቀመኝን ነገር ለእናንተ ይዤላችሁ እመጣለሁ እንደምላችሁ እንግዲህ ዛሬም በአንድ ቪዲዮ መጥቻለሁ ማለት ነው። ቪዲዮውን በጣም እንደምትወዱት ደግሞ በጣም እርግጠኛ ነኝ። አብሶ ሴቶች ማለት ነው እና ሴቶች ያው ብዙ ጊዜ ለራሳችን በጣም ስለምንጠነቀቅ ማለት ነው ለሴቶች ያልኩትና ስለዚህ ብዙዎቻችሁ ትወዳላችሁ ብዬ አስባለሁ። ስለዚህ ያው ሰብስክራይብ አድርጉ፣ ቤቱን ላይክም አድርጉ፣ ኮሜንትም አድርጉልኝ፣ በትህትና እጠይቃችኋለሁ ማለት ነው። ዛሬ ብዙዎች ያው ያወሩለትን አንድ ቅባት ነው ይዤላችሁ የመጣሁት ማለት ነው። እንግዲህ በጣም ብዙ ሰዎች ማለት ነው ብዙ ሰዎች በቲክታክም በተለያዩ አጋጣሚ ማስታወቂያው ናታችሁ ሊሆን ይችላል። ማስታወቂያ ልሰራ ሳይሆን የተጠቀምኩትን ነገር ነው። እንደምታውቁት እዚህ አረብ አገርም ያሉትን ቅባቶች የተጠቀምኳቸውን ቆንጆ ናቸው ብዬ የምላቸውን ቅባቶች ይዤላችሁ እመጣለሁኝ። ያው ዩቲዩብ በተለያየ እንትን ጠቃሚ ነው ብዬ በማስባቸው ወይንም ደግሞ የተጠቀምኳቸው ነገሮች ላይ ነው ይዤላችሁ የሚመጣ ብዙ ጊዜ ማለት ነው። አብዛኛ ጊዜ በኩዌት ዙራ ቢሆንም መረጃዬን የሚሰራ ያው የጠቀመኝን ነገር ደግሞ በመሀል እንደዚህ ያመጣላችኋለሁ። ዛሬ አልፋ ቅባት ነው ይዤላችሁ የመጣሁት። ይሄ አልፋ ቅባት እንግዲህ እንደምታውቁት በጣም ብዙ ሰዎች አውርቶለታል፣ ብዙ ሰዎች ማስታወቂያ ሰርተዋል። ይሄ ቅባት ደግሞ የቻይና አይደለም፣ የትም ሀገር ምርት አይደለም፣ የኢትዮጵያ ምርት ነው። በኢትዮጵያና እንዲሁም ደግሞ በአፍሪካ ጸጉር ተስማሚ ሆነው የተሰራ ቅባት ነው ማለት ነው እና ብዙ ነገሮች በውስጡ አሉት። እኔ ትንሽ ስላስነካሁት ለማንበብ አይመችም እና እናንተ ያው ካርቶኑ ቆይተዋል። በነገራችን ላይ ልጨርስ ደርሻለሁኝ። እናንተ ላይ ይታያችሁ ይችላል፣ ይታያችኋል። ያው ግማሽ ላይ ደርሻለሁ ማለት ነው እና ግማሽ ላይ ደርሻለሁ። እንደውም ማስታወቂያ ሲሰሩት ምን ይላሉ? በ15 ቀን ጸጉራችሁ ላይ ልዩነትን ታዩታላችሁ፣ ለውጥ ታዩታላችሁ የሚል አይነት እንትኖች አሉት፣ ማስታወቂያዎች አሉት። ያው 2 ወር እንኳን አናይም። ይህንን ቅባት እኔ የተጠቀምኩት እንግዲህ ያው እኔ በዚህ እንደምታዩት ጸጉሬ ከዚህ ጋር ይኸውላችሁ፣ ከዚህ ጋር ጸጉሬ የሸሸ ነው። አያችሁ አይደለ? ይሄ የለም ነበር። ይሄ ጸጉሬ ያያችሁ አይደለ? እዚህ ጋር የለም። እንዲሁም ደግሞ በዚህ ጋር ይኸውላችሁ፣ እንደውም ዩቲዩብ ስሰራ ብዙ ጊዜ ላይቭ ላይ ቁጭ ብዬ አሳያችኋለሁ እያልኩኝ እነግራችሁ ነበር፣ አይታችሁን ከሆነ ማለት ነው። እና ይሄ የለም። ሌላ ቦታ ጸጉሬ ያው ምንም እንትን የለም። ዊግ የሚያስጠቅም ማይር የሚያስጠቅም አይደለም፣ እግዚአብሔር ይመስገን በቂ የሆነ ጸጉር አለ። ግን ጸጉሬ በዚህና በዚህ ጋር ይሄ ፊቱ ሸሽተዋል እና ለዚህ ለፊቴ ብቻ ነበረ እኔ ስጠቀም የነበረው ማለት ነው። እና ቢያንስ 2 ወር ሆኖታል ማለት ነው። በዚህ 2 ወር ውስጥ ለውጥ አይተሻለ ወይ? ይሄንን ለውጥ ነው እንግዲህ ያየሁት እንደምትመለከቱት ማለት ነው። እዚህ ጋር ይሄ እንደዚህ ጥቁር አልነበረም። እኔ ከፊት ለፊቴ ነው ሙሉ ጸጉሬን አልተቀባውም፣ ምክንያቱም ይሄ ቅባት ማለት ነው። እና እኔ ያለሁት ኩዌት ነው። ሁሉ ጊዜ እንደምነግራችሁ በኩዌት 6 ብር ነው ከነማምጫው እስከ 7 ብር 7 ዲናር ማለት ነው። 7 ዲናር ደግሞ ወደ ኢትዮጵያ ሲመነዘር ያ ወደ 3000 ና 3 ከምናምን ይመጣል ማለት ነው። ለምን ከነ ትራንስፖርቱ ያው ትንሽ ውድም ስለሆነ እኔ የተጠቀምኩት የነበረው ከፊት ለፊቱ ብቻና ብቻ ነው ማለት ነው። ከፊት ለፊቱ ብቻ ነው የተጠቀምኩት። በጣም አሪፍ ሆኖልኛል ማለት ነው። ጸጉሬን አብዛኛን ጊዜ እኔ ብዙ ነገሮችን እጠቀማለሁ። ይሄ ቅባት ስላችሁ አሁን እኔና አንድ እህት ነን፣ አንድ የገዛ ነው፣ እሷም አንድ እኔም አንድ የገዛው ማለት ነው። እኔም ገዝቼ እሷም ተጠቅማለች፣ እኔም ተጠቅሜያለሁ። የእሷ ጸጉር ትንሽ የተጎዳ ጸጉር ነው። የኔን አክል ለውጥ አላየችበትም። የኔ ጸጉር ላይ አልሰራም፣ ያንቺ ጸጉር ላይ እንደውም በደንብ ሰርተዋል ትለኛለች ማለት ነው። ምክንያቱም የእሷ ጸጉር መጀመሪያ ላይ በጣም ተጎድቷል። ኢትዮጵያ ነበረችና በዊግ ምናምን ስለምትሰራ በጣም ጸጉሯ ተጎድቶ ነበረ። እኔ ደግሞ ያው በዊግ ተሰርቼ አላውቅም። በአንድ ጊዜ ለበዓል የበዓል ሽሩባ ተሰርቼ አውቃለሁ። ከዛ ውጪ ግን እሱም ለአንድ ቀን ነው፣ ወዲያው ነው የምፈታው። አልችልም በዊግ ጸጉር ተሰርቼ መቆየት ማለት ነው። እና በጣም አሪፍ ነው ማለት ነው። በጣም አሪፍ ነው፣ ተስማምቶኛል ለኔ ማለት ነው። እና ያያችሁት አይደል ልዩነቱ ይታያል። ይኸውላችሁ እዚህ ጋር እንዴት እንዳለ ይኸው የሚበቅሉት ጸጉሮች በግልጽ ይታያሉ ካሜራው ላይ። እኔ ራሴ ጠጋ ብልላችሁ ማለት ነው። እና ስለዚህ ይኸውላችሁ እንደውም ይሄንን ቅባት መቀባት ከጀመርኩ ጊዜ ጀምሮ ውህድ ምናምን ተቀብቼ አላውቅም። ይሄንን ቅባት መጠቀም ከጀመርኩ ጀምሮ በፊት በሳምንት እንደዚህ በ15 ቀን ምናምን እጠቀማለሁ። ነገር ግን ይሄንን ቅባት እየተጠቀምኩኝ ልታጠብ ስል እየተጠቀምኩት ከዚህ በፊት ስጠቀም የነበረው ምንድነው መሰላችሁ?
ሂና ብቻ ነው የተጠቀምኩት ማለት ነው። ሂና ብቻ ነው የተጠቀምኩት፣ ሌላ ነገር ምንም ነገር አልተጠቀምኩም። ይኸው እንደምታዩት ነው ጸጉሬ ማለት ነው። እና ይሄን ቅባት ገዝታችሁ ተጠቀሙ። አብሶ ከፊት ለፊታችሁ የተሰባበረ ጸጉር ያላችሁ እህቶቼ ይህንን ቅባት በደንብ ገዝታችሁ እንድትጠቀሙ ጠይቃችኋለሁ ማለት ነው። ይህንን ስላችሁ ደግሞ ያው አንዳንድ ጊዜ እኛ እንቸኩላለን እና እንዳትቸኩሉ። በጣም ጸጉር የተጎዳ ጸጉር ያላችሁ ሰዎች ካላችሁ በጣም ረጅም ጊዜ ሊወስድባችሁ ይችላል። ይሄ ማለት አንድ ጠርሙስ ብቻ ይበቃችኋል ማለት አይደለም። ከዛም በላይ ማለትም 3ም 4ም አመትም ሊፈጅባችሁ ይችላል። ምክንያቱም በጣም የተጎዳ ጸጉር ካላችሁ ማለት ነው። እንዳልኳችሁ የኔ ጸጉር አሁን እንደዚህ ከታጠበ ምንም እሳት አይነካውም። እዚህ አረብ ሀገር ከመጣው በኋላ እሳትም አይነካው፣ አላደርቅም። በራሱ ነው የሚደርቀው። ከደረቀ በኋላ መቀባት ያለብኝን ቅባት ተቀብቼ ሹሩባ ነው የምሰራ። 2 ቦታ 3 ቦታ እንዲህ ነው የምሰራ እንጂ ምንም አይነት የእሳት እንትን አይነካውም ጸጉሬ። ስለዚህ ጸጉሬ ምንም አይነት ጉዳት የለውም ማለት ነው። ገባችሁ አይደለ? አንዳንድ ጊዜ አየር ሲዛባ የመነቃቀል ምናምን ባህሪዎች አሉት ጸጉሬ ማለት ነው። ከዛ ውጪ ግን ያው ጸጉሬ ደህና ነው። ግን በጣም ጸጉራችሁ የተጎዳ ሰው ወዲያው ውጤቱን እንዳትጠብቁ፣ ወዲያው ውጤቱን ላታገኙበት ትችላላችሁ ከሚለው አንጻር ነው እኔ እየተናገርኩ ያለሁት ማለት ነው። ስለዚህ ይሄንን ቅባት ትገዝታችሁ ተጠቀሙት። በጣም ጸጉራችን ተጎድቷል። ያው ይሄ ቅባቱን እንትን ብሎብኝ ነው እንትን እንዳትሉት ማለት ነው። እና ያው እንደምታዩት አሁን እኔ እዚህ አካባቢ ላይ ደርሻለሁ። እንዳልኳችሁ እዚህ ብቻ ነው የሚቀባው፣ ፊት ለፊቷን ብቻ ነው የሚቀባው። በፊት ለፊቷን ነው የሚቀባው ቀብቼ ማሳጅ የሚያደርገው። በነገራችን ላይ የፊት ለፊት ጸጉሬና የኋላ ጸጉሬ ራሱ እኩል አይደለም ጸጉሬ ማለት ነው። ለምን ጸጉራችን ከፊት ለፊታችን ብዙ ኬሚካሎች ይነካሉ፣ ቤት ማጽጃዎች ይነኩናል፣ እንዲሁም የተለያዩ ነገሮች ጸጉራችን ላይ ይረጫሉ። እየረጨን ቤት ስናጸዳ የተለያዩ ነገሮችን ስናደርግ ኬሚካሉ ስለሚነካን ጸጉራችን ከፊት ለፊት ያለው ጸጉራችን የመጎዳቱ በጣም በቀላሉ መጎዳት ይችላል ማለት ነው። እና ለዛ ነው ከፊት ለፊታችን ጸጉራችን ብዙ ጊዜ የሚያልቀው የሚሳሳ ማለት ነው። እና እኔ ያው ጸጉሬ እንደምታዩት ነው፣ ይህንን ነው የሚመስለው። ስለዚህ ይህንን ቅባት ገዝታችሁ ተጠቀሙት። ትንሽ ደግሞ አንድ ሌላ ቅባት ላሳያችሁ የምፈልገው ቅባት ይህንን ቅባት ነው። ሁላችሁም ታውቁታላችሁ። እኔ ግን ለመጀመሪያ ጊዜ ነው ይህንን ቅባት የተጠቀምኩት። ብሉ ማጂክ ለመጀመሪያ ጊዜ ማለት ነው። በጣም ብዙ ሰዎች ተጠቅመውበታል። እኔ ግን ለመጀመሪያ ጊዜ ነው የተጠቀምኩት ለአንድ ቀን ነው አልዋሻችሁም። እና አንድ ሌላ እህት አለች፣ ያው 3 ነን እኛ፣ 2 ነን የገዛ ነው። ለአንዷ እህት ሰጥቻታለሁ ማለት ነው። እና በጣም ግንዷን ስስት ነው ጸጉሬን ያደረገው ማለት ነው። እና 2 ቀን 1 ቀን እንደዚህ ተቀብቼ ስስት አደረገብኝ ማለት ነው። እና ያው ለጸጉር እድገት ሳይሆን የደረቁ ጸጉሮችን ለማለስለስ ነው የሚጠቅመው ማለት ነው። እና ስለዚህ ምን አደረግኩኝ? አይ በቃ እኔ አልጠቀምም። ምክንያቱም ጸጉሬ ብዙም ከርዳዳ አይደለም። በጣም ደግሞ ለእድገት ካልሆነ በስተቀር ለጸጉሬ እድገት የሚረዱት ነገሮች ካልሆነ በስተቀር እንዲለሰልሱልኝ የምጠቀማቸው ምንም ነገር የለውም ማለት ነው። ምክንያቱም ጸጉሬ ለስላሳ ነው። ይሄን አክል ክርድድ ያለ አይደለም። በፊት ላይ ነበር፣ አሁን ላይ ተስተካክሏል ማለት ነው። ጸጉሬ እንደምትመለከቱት አሁን ተስተካክሏል። በፊት ላይ በጣም ከርዳዳ ነበር እና ብዙ ጊዜ ፍሪዝ ነው የማደርገው እና ጫፉን ራሱ ለማበጠር በቃ መከራዬን ነበር የምበላው። አሁን ግን እግዚአብሔር ይመስገን ስለተስተካከለልኝ ጸጉሬ አሁን ላይ ምንም ጸጉሬን የሚያለሰልስ ነገር መጠቀም አይጠበቅብኝም ማለት ነው። ይኸው አልነካሁትም። እንደምትመለከቱት 1 ነው 2 ጊዜ ነው የተቀባሁት ማለት ነው። እና ጸጉሬን በጣም ስላሳሳ በጣም ግንዱን ስስት ነው ያደረገው ማለት ነው። እና ስለዚህ መጠቀም አቆምኩኝ ማለት ነው። የኛውን ቅባት ጸጉርንም ያለሰልሳል፣ ጸጉርም የተሰባበሩ ጸጉሮችንም ያነሳል ማለትም ያሳድጋል ማለት ነው። እና ግን ጸጉርንም ልስልስ የማድረግ ፍፍት የማድረግ አይነት ባህሪ አለው ይህ ቅባት ማለት ነው። እና ስለዚህ ሁላችሁም ይሄንን ቅባት ገዝታችሁ ተጠቀሙ። ዋጋው ትንሽ ፌር አይደለም፣ ውድ ነው። ነገር ግን ያው ከመጠቀሙ አንጻር ቆንጆ ነው ብዬ ነው የማስበው። ያው ለዊግ ከምናወጣ ወጪ አንጻር ስትመለከቱት ቀላል ነው ዋጋው ማለት ነው። ጸጉራችንን ለመንከባከብ ለራሳችን ማለት ነው። እና ደግሞ በዚህ የሚላችሁ ነገር ፎርጂድም አለ። ፎርጂዱን ተጠንቅቃችሁ ግዙ። ወይም የምትገዙበት ሱቅ ስትሄዱ አስጠንቅቋችሁ ኦሪጂናል ስጡኝ ብላችሁ ማስጠንቀቅ አለባችሁ እላችኋለሁኝ። ምክንያቱም ፎርጂዱ አለ፣ የዚህ ቅባት ፎርጂዱ አለ ማለት ነው። ስለዚህ ተጠንቀቁ። የፎርጂዱ ያው ይሄ በጣም ረዘም ያለ ነው። እዚህ ላይ ደግሞ ያሉት ጠርዞች ልዩነት አላቸው እና አንዳንድ ጊዜ የምንገዛቸው ዋጋ ከመቀነሱ የተነሳ ገዝተን ውጤቱ ሳናገኝበት እንዳንዋቀ
አንወቃቀስ ከማለት አንጻር ነው ማለት ነው ውድ ቤተሰብ። ስለዚህ የዛሬ ቪዲዮ ይሄንን ነው የሚመስለው። እንግዲህ እንዳልኳችሁ ጠቃሚና ቆንጆ ናቸው ብዬ የተጠቀምኳቸው ነገሮችን ይዤላችሁ ነው የሚመጣው። ይህንን ያው ሁላችሁም ላይክ ማድረጋችሁን አትርሱ፣ ሰብስክራይብ ማድረጋችሁን አትርሱ። በጣም ነው የምወዳችሁ ስላዳመጣችሁኝ። ቀጣይ ደግሞ በሌላ ቪዲዮ እንጠብቃችኋለን። እስከዛ ድረስ ባላችሁበት እግዚአብሔር ይጠብቃችሁ።